በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የመጣው የቃላት ጦርነት እየጨመረ መጥቷል። ከእለት እለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱ ይገኛሉ። የሀገራቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከእለት እለት እየጠነከረ የመጣ ይመስላል። ማክሰኞ ግንቦት 26 2017 ዓ.ም የኤርትራ ማስታወቂያ ሚኒስትር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስትር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረት አድርገዋል ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዝዳንት ኢሳያስ በሀገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንቱ ግንቦት 16 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። ይህንን ንግግር ተከትሎም የኢትዮጵያ መከላከያ ሚኒስትሯ የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ ባወጡት ጽሁፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በጽሁፋቸው ላይ አስፍረዋል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ኢትዮጵያና ኤርትራ ከሁለት አስርት ዓመታት በላይ በፍጥጫ ውስጥ ከቆዩ በኋላ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው ቢሻሻልም ከቅርብ ጊዜ ወዲህ ግን በመካከላቸው ያለው ቅራኔ እየጎላ መጥቷል። ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ላይ ከፌዴራል መንግስቱ ጎን በመቆም የተሳተፈች ሲሆን ደም አፋሳሹ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በመካከላቸው ያለው ግንኙነት እያሽቆለቆለ መጥቷል። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ኮንነዋቸዋል። የማስታወቂያ ሚኒስትሩ የዚሁ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅለዋል። የማነ ገብረ መስቀል የኢትዮጵያን ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርት ዓመታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለበትም ብለዋል። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለ ያሉት የማስታወቂያ ሚኒስትሩ ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ብለዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሁፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። አምባሳደር ዲና ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት አስጠንቅቀዋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዢ እና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ
አስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል። በአሁኑ ወቅት ከፌዴራል መንግስቱ ጋር የተቃቃረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት ለማጠናከር እንቅስቃሴ እያደረጉ መሆናቸው በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ገብተው በ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት አይሏል። ገድብ ረቂቅ ህግ አቀረበች። የካናዳ መንግስት የጥገኝነት ጥያቄዎችን ቁጥር ለመቀነስ ያለመና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ህግ አቀረበ። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልንና በህገወጥ መንገድ የሚገቡ አደንዛዥ እጾችን እነ የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ህጉ ካናዳ ከአሜሪካ ጋር የሚትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው። የቀረበው ህግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን ሀገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልሟል። የቀድሞ የጀስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞች በመቀበል የሚታወቅ ሲሆን በሀገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግበዋል። በተመሳሳይ ወቅትም ካናዳ የጥገኛ ጠያቂዎች ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስ ለመጠበቅ ግድ ብሏቸው ነበር። ሚያዚያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኒ ያልተረጋጋውን የካናዳን ኢሚግሬሽን ለመፍታት ቃል ገብተዋል። በነባሩ ህግ ስደተኞች ወደ ካናዳ ወዲያው እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸውም ገደብ አልነበረም። አዲሱ ህግ ግን ከ1 ዓመት በላይ በካናዳ የቆዩ ስደተኞችን የጥገኛ ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱም የሚያደርግ ነው። ከዚህ በተጨማሪም አዲሱ ህግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ ሀገራት ወደ ካናዳ የሚገቡ ስደተኞች ጥገኝነት ጥያቄያቸውን በ14 ቀናት ማቅረብ አለባቸው ይላል። አዲሱ ህግ የአዲስ አመልካቾች ጉዳይ ለህብረተሰብ ጤናና ብሔራዊ ደህንነት ሲባል የመሰረዝ ስልጣን ለመንግስት የሰጠ ነው። 127 ገጾችን የያዘው ህግ ለወንጀል ምርመራ ሲባል የደብዳቤ ልውውጦችን አስቀድሞ የመክፈት ስልጣን መስጠቱ ታውቋል። ይሁን እንጂ ተቺዎች ረቂቅ ህጉ የሲቪል መብቶችን ይጥሳል እያሉ ነው። በተጨማሪም ህጉ የገንዘብ ዝውውር ላይ ገደብ የጣለ ሲሆን አንድ ግለሰብ ከ10,000 የካናዳ ዶላር በላይ እንዳያዘዋውር ይከለክላል።